ፊልማችን ናታሻ ካምፑሽክ የተባለች የ10 ዓመት ልጅ ከአባቷ ጋር በመጠጥ ቤት ውስጥ እያለች ይጀምራል። ከአባቷ ጋርም ጥሩ የሚባል ጊዜን እያሳለፉ ነው። አባቷም ሰክሮ ስለነበር ልጁን አዘግይቶ ወደ ቤት ይወስዳታል። ጥቂት ሰዓታትን ብቻ ትተኛና እናቷ ትምህርት ቤት እንድትሄድ ትቀሰቅሳታለች። ናታሻም ከእናቷ ጋር ቁርስ እየበላች እናቷ መጠጥ ቤት የልጆች ቦታ እንዳልሆነና አባቷ እንደገና የሚያዘገያት ከሆነ እሱ ጋር እንድትሄድ እንደማትፈቅድላት ትነግራታለች። ናታሻም የእናቷ ትዕዛዝ ስትቃወም እናቷ በጥፊ ትመታታለች። እናቷም ወዲያውኑ ይቅርታ ትጠይቃታለች። ናታሻ ግን ተናዳ ቁርሷን ሳትበላ ከቤት ወጥታ ወደ ትምህርት ቤት ትሄዳለች። በድንገት ወልፍ ጋንጌ የሚባል ሰው ከቫን ወርዶ ናታሻን ወደ መኪናው ያስገባታል። ወልፍም ናታሻን ወደ ቤቱ ወስዷት በቤቱ ወለል ስር በሰራው ድብቅ ክፍል ውስጥ ያስቀምጣታል። ናታሻም ስትነቃ መስኮት የሌለበት የፀሐይ ብርሃን ወደ እርሷ በሚደርስበት ጠባብ ክፍል ውስጥ ራሷን ታገኘዋለች። በክፍል ውስጥም ቬንቲሌተር፣ የመታጠቢያ ገንዳና የመጸዳጃ መቀመጫ ብቻ ነበር የነበረው። ወልፍም እንድትተኛ አንድ ትንሽ ፍራሽ፣ ምግብና ውሃ ሰጥቷት ምንም ሳይላት ይወጣል። እንዳታመልጥም በሩን በደንብ ይቆልፏል። ናታሻም እርዳታን ለመጠየቅ ትጮኻለች። ነገር ግን ክፍሉ መሬት ስር ስለሆነ ማንም አይሰማት። በሶስተኛው ቀንም ወልፍ ለናታሻ ተረቶችን ይዞ ይመጣና ያነብላታል። ከክፍሉም ሊወጣ ሲል ናታሻ እንደ እናቷ ከመተኛቷ በፊት እንዲስማት ትጠይቀዋለች። ወልፍም ግንባሯን ይስማትና ከክፍሉ ይወጣል። የናታሻም ጉዳይ በሁሉም የዜና ጣቢያዎች መነገር ይጀምራል። የወልፍም እናት ቤቱን ለማጽዳትና ምግብ ለማዘጋጀት በተደጋጋሚ ወደ ወልፍ ቤት ትመጣለች። እናቱም ከሱ ጋር ዜና እየተመለከተች ሳለች የናታሻ ዜና ይቀርባል። እናቱም ማን እንዲህ ያለችን ትንሽ ልጅ ሊጠልፋት እንደሚችል ጠይቀዋለች። ወልፍም ሳያንገራግር እብድ መሆን አለበት ይላታል። አንድ ቀን ወልፍ የናታሻን ጸጉር ለማጠብ ወደ ክፍሏ ይሄዳል። ናታሻም ቤተሰቦቿ እንዳይጨነቁ ደብዳቤ እንዲልክላቸው ትሰጠዋለች። ጸጉሯንም እያጠበ ወደ ቤቷ እንዲመልሳት ጠይቀዋለች። ወልፍም አውቆ ቤተሰቦቿ የጠየቀውን ገንዘብ ስላልከፈሉ እንደማይፈልጓት ይነግራታል። እሷም ውሸቱ እንደሆነ ነግራው ትጮህበታለች። በዚህን ጊዜ ወልፍ ተናዶ በገንዳ ውስጥ ይደፍቃታል። ከዚያ በመሬት ላይ የተደፋውን ውሃ እንድታጸዳ ነግሯት ይወጣል። በአንድ ቀንም ወልፍ ከቤተሰቦቹ ጋር ተቀምጦ ሳለ ፖሊሶች ይመጡና የወልፍን ቫን ይፈትሹታል። በኋላም ፖሊሶቹ ምንም ማግኘት ስላልቻሉ ይመለሳሉ። በሚቀጥለው ቀን ወልፍ ምግብ ይዞ ወደ ክፍሉ ይገባል። ናታሻም ከተጠለፈች ጀምሮ ያሉትን ቀናቶች እንድትቆጥር ሰዓት እንዲያስገባላት ትጠይቀዋለች። ወልፍም ባህሪዋን የምታስተካከል ከሆነ እንደሚሰጣት ይነግራታል። በክፍሉ ውስጥም ከናታሻ ጋር የሚገናኝበት ስልክ መግጠም ይጀምራል። ናታሻም ለወልፍ ብቸኝነት እንደሚሰማት ትነግረዋለች። ወልፍ ግን መልስ ሳይሰጣት ከክፍሉ ይወጣል። ስለ ጥያቄዋም እያሰበ ለቤተሰቦቿ እንድትሰጥላት የጠየቀችውን ደብዳቤ ቀዳድደዋል። ናታሻ ከተጠለፈች 183 ቀን ሆኗታል። ናታሻም በክፍል ውስጥ እንደመመረ ሆና በክፍል ውስጥ ባሰራችው ተማሪዎች ስትጫወት እንመለከታለን። ወልፍ ጥርሶቿን እንዳጸዳች ሳህኖችንም እንዳጠበች በሰራው ስልክ ይጠይቃታል። ወልፍም የአእምሮ በሽታ ስላለበት እየደጋገመ ትዕዛዞች እንድትቀበል ይነግራታል። በሚቀጥለው ቀን ናታሻ የቆዳ በሽታ እንዳለባት ለመናገር የተራረፈ ምግብ በክንዷ ላይ ትቀባለች። ወልፍም ምግብ ሊሰጣት ሲመጣ ክንዷን ታሳየዋለች። ወደ ሐኪም ቤትም እንዲወስዳት ትጠይቀዋለች። ወልፍም ውሸቷን እንደሆነ ስላወቀ ምግብን ይከለክላታል። ናታሻም ምግብ ሳትበላ 4 ቀን ሞልቷታል። በስልክም ለወልፍ ምግብ እንዲያመጣላት ትለምነዋለች። ወልፍ ግን አይመልስላትም ነበር። እሷም በመበሳጨት ወደ ቤቷ መሄድ እንደምትፈልግ ትነግረዋለች። በዚህም ጊዜ ወልፍ ስልኩን ያነሳውና ተገዢ እያለ ደጋግሞ መናገር ይጀምራል። ከ4 ዓመታት በኋላም ናታሻ አሁንም እንደተጠለፈች ነው። ወልፍም በእነዚህ ዓመታት ለ3 ወይም ለ4 ቀናት ምግብ ይከለክላታል። የናታሻም አካል በጣም ደክሟል። አጥንቶቿን በተመጣጠነ ምግብ እጥረትና በስነልቦናዊ ጫና ምክንያት ጎልተው ይታያሉ። በአንድ ቀንም ወልፍ ናታሻ ወደ ሽንት ቤቱ እንድትሄድ ይፈቅድላታል። በዚህም ከ4 ዓመታት በኋላ ለመጀመሪያ ጊዜ የፀሐይ ብርሃን ትመለከታለች። አንድ ቀንም እናቱ በወልፍ ልብስ ላይ አንዲት ጸጉር ታገኛለች። እሷም ወልፍ ፍቅረኛ እንዳለው በማሰብ ትደሰታለች። ይህ ጸጉር ግን የናታሻ ነበር። ወልፍም የናታሻን ጸጉር ሙሉ ለሙሉ ይላጨዋል። ከ5 ዓመታትም በኋላ ናታሻ ክፍሏን አጊጣ የገና ዛፍ ሰርታ በዓሉን ብቻዋን ታከብራለች። ወልፍም ምግብና ስጦታዎችን ይዞ ይገባል። ለናታሻም ሙዚቃ ማጫወቻና 3 ታዋቂ ልብ ወለዶችን ይሰጣታል። ናታሻም ቤተሰቦቿ ጋር እንድትደውል ትጠይቀዋለች። ነገር ግን ወልፍ ተናዶ ቤተሰቦቿ እንደሞቱ ይነግራታል። ከወራቶችም በኋላ ናታሻ እጆቿን አስሮ ከሱ ጋር በክፍል ውስጥ እንድትተኛ ያደርጋታል። አንድ ቀንም ስለ በረዶ መንሸራት እያወሩ ወልፍ እንዲወስዳት ትጠይቀዋለች። ወልፍም ባህሪዋን ካስተካከለች እንደሚወስዳት ቃል ይገባላታል። ወልፍም ወደ ድግስ ይሄዳል። ነገር ግን በአእምሮ በሽታው ምክንያት ከሰዎች ጋር መቀላቀል ይከብደዋል። በኋላም ተናዶ ወደ ቤት ይመለስና ናታሻን በአልጋው ላይ ይደፍራታል። እንደዚህ ያሉ የፍቅርና አዝናኝ ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። በኋላም ናታሻ በዚህ ጉዳይ ምንም ማድረግ እንደማትችል ትገነዘባለች። በምሽትም ወደ ግቢው እንዲወስዳት ትጠይቀዋለች። ወልፍም ይስማማና ይወስዳታል። በፍጥነትም ወደ ክፍሉ ሊመልሳት ሲል ትቃወማለች። እሱ ግን በኃይል ጎትቶ በክፍሉ ወርውራት ይሄዳል። ናታሻ ከተጠለፈች 5 ዓመት ተኩል ሆኗታል። ወልፍም ናታሻን የቤት ውስጥ ስራዎችን ያሰራታል፣ ሲለውም ይደበድባታል። ሲፈልግም ለናታሻ ምግብ ሳይሰጣት እሷ ፊት ምግብ ያዘጋጃል። ናታሻም ርቧት ስለነበር ምግቡን ትሰርቀዋለች። ለመብላትም ስትሞክር ይይዛትና ይደበድባታል። ምግቡንም ሳትውጠው ከአፏ ያወጣዋል። እናም ያለ ምግብ በክፍሏ ውስጥ ይቆልፍባታል። ከወራቶችም በኋላ ወልፍ ናታሻን ይዞ አንዳንድ እቃዎችን ለመግዛት ይወስናል። ብትሸሽም በያዘው ሽጉጥ እንደሚገላት ያስጠነቅቃታል። በአንድ መደብርም ለወልፍ ክፍል ቀለም ለመግዛት እየመረጡ ይገኛሉ። ወልፍም ለጥቂት ደቂቃዎች ትቷት ይሄዳል። ናታሻም ለመሸሽ እድሉን ብታገኝም ተገዥኝ የሚለው ድምፅ ታስታውሰዋለች። እናም መሸሹን ትታ እስኪመለስ ትጠብቀዋለች። በኋላም ወልፍ ይመጣና ወደ ቤቱ ይወስዳታል።
ከዚህም በኋላ ወልፍ ለናታሻ ወደ ታደሰው ክፍል ወስዷት ያሳያታል። ነገር ግን ራሷ ነበር ያስተካከለችው። በአንድ ቀንም ናታሻ ጋዜጠኞች ናታሻ ሞታ ሊሆን እንደሚችል ሲነጋገሩ ወልፍ በሰጣት ሬዲዮ ትሰማለች። በዚህም ምክንያት በክፍሏ ማንም እንደማይደርስላት እያሰበች ተስፋ ትቆርጣለች። ትንሽ ቆይታም ከወልፍ ጋር ሳሉ እሷን ለምን ለመጥለፍ እንደመረጣት ትጠይቀዋለች። እሱም አንድ ቀን በሱቅ ውስጥ ብስኩት እየበላች ፈገግታዋን ስለተመለከተና ለ8 ወራት እሷን የምትቆይበትን ክፍል ለመስራት እንደቆፈረ ይነግራታል። ወልፍም ብዙ ጊዜ ናታሻን ስለሚደፍራት መቋቋም ይሰናትና ወረቀቶችን በማቃጠል ራሷን ለማጥፋት ትሞክራለች። ነገር ግን ጭሱን መቋቋም አቅቷት እሳቱን ታጠፋዋለች። ወልፍም ራሷን ለማጥፋት በመሞከሯ በጭካኔ ይደበድባታል። አንድ ቀንም ወልፍ ናታሻን ወደ በረዶ መንሸራተቻ ቦታ ይወስዳታል። ናታሻ ግን መንሸራተት ሳትችል ትቀራለች። ወደ ሽንት ቤትም መሄድ እንደምትፈልግ ትነግሯለች። ወልፍም በሽንት ቤቱ ማንም እንደሌለ ካረጋገጠ በኋላ ይፈቅድላታል። ናታሻም በሽንት ቤቱ አንዲት ሴት ታገኛለች። ሴትዮዋም እኔ ናታሻ ካምፑሽ ነኝ፣ ከ8 ዓመታት በፊት ተጠልፌ ነበር፣ እባክሽ እርጂኝ ትላታለች። ሴትዮዋም ሩሲያዊት ስለነበረች ናታሻን ሳትረዳት ትቀራለች። ወልፍም ሴትዮዋን ይመለከታትና ናታሻን ይወስዳታል። በመኪና ውስጥም ለሴትዮዋም እንደነገረቻት ይጠይቃታል። ናታሻም ምንም እንዳልተናገረች ትናገራለች። እሱ ግን ስላላመናት ይደበድባታል። ከዚህ በኋላም እንዳትዋሸው ያስጠነቅቃታል። ናታሻም በክፍሏ ውስጥ ለ8 ዓመታት እንደምታደርገው የዛን ቀን የድብደባዎቹን ቁጥር ትጽፋለች። በኋላም ሳጥን ውስጥ ትጨምረዋለች። በ18ኛ የልደት ቀኗ ወልፍ ከናታሻ ጋር ያከብራል። ቀሚስም ሰጥቷት ከሱ ጋር ያለ ፍላጎቷ ትጨፍራለች። በሚቀጥለው ቀንም ወልፍ መኪናውን ለመሸጥ ስለፈለገ ናታሻ እንድታጸደው ያደርጋታል። እሷም የልደት ቀኗን ቀሚስ በመልበስ ታጸደዋለች። ወልፍም የስልክ ጥሪ ደርሰውና ወደ ሌላ ቦታ ይሄዳል። በዚህን ጊዜ ናታሻ የግቢ በር እንደተከፈተ ታስተውላለች። ፍርሃትን ቢሰማትም እድሏን ለመሞከር ከበሩ በፍጥነት ትወጣለች። ናታሻም ወደ አንዲት ሴት ቤት ትደርሳለች። እንደተጠለፈችም ትነግራታለች። ፖሊስም ይደርስና ናታሻ ካምፑች መሆኗን ከ8 ዓመት በፊት እንደተጠለፈች ትነግራቸዋለች። ፖሊስም ለእናቷ ደውለው ልጃቸው እንደተገኘች ይነግሯታል። ወልፍም ናታሻ እንዳመለጠች ሲያውቅ ራሱን ያጠፋዋል። ናታሻም ከ3096 ቀናት መለያየት በኋላ ከቤተሰቦቿ ጋር ትገናኛለች። ተመስገን። በሌላ ቪዲዮ እስከምንገናኝ ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን አትዘንጉ። መልካም ቀን።